ስለዚህ መሄድን በታች አንቺ ምን ጨርሳለን? አይ ነው አንቺ አስፈልግ ወደዛ እንደሄድልሽ ጨርሽ አንቺ ዝም በሉ። ኦ ማይ ጋድ ይሁን እንዴት ነው እንደምንባባው? እኔ ሳወራ የሚያነሱ ከሆነ እኔም ሳወራ የሚያነሱ ከሆነ እኔ እወጣለሁ። እግዚአብሔርን ቤት ነው መልሱ ለተባላችሁ ሲያልቅ ጻፉና መልሱ። ቴንክ ዲቦራን ሄድኩና አንድ ቀን ደወልኩላትና ዲቦራ እኔ አላቅሽም፣ ግን እግዚአብሔርን በመፍራት ብቻ ይቅርታ አድርጊልኝ፣ አመቼሻለሁ። ዲቦራ እኔ አላቅሽም፣ ጓደኛ አይደለሽም። ጓደኛዬ ስላልሆንሽ የኤልሻዳይ ጓደኛ ነሽ። ኤልሻዳይ ቤቷን ከፍታ ስትመጣ አመቼሻለሁ፣ ይቅርታ አድርጊልኝ። ገብቶሃል አይደለ? ይቅርታ አድርጊልኝ ብዬ ይኸው ዲቦራ ያልሞተችዋለኝ ይቅርበኝ ስላትኝ እሷ ምንድን ያለችኝ? ችግር የለውም እንደምታሙኝ እኮ አውቃለሁ። ኧረ እንደውም በደንብ ነው ምናማሽ 2 ሰዓት ሙሉ መታ ስላንቺ እኔ አላውቅም። ስለ ዲቦራ ማቀወሬ የለ። ስለ ዲቦራ ናት ኤልሻዳይ የሚያወሩት። መታ ትነግርልኛለች፣ እኔም እቀጥላለሁ። ቢከስ ከዲቦራ ኤልሻዳይ ስለምትቀርበኝ ለወሬም ለጓደኝነቱ የምትቀርበኝ ኤልሻዳይ ስለሆነች ማለት ነው። ዮኒ እዚህ ላይ እኮ ትክክሏ ቤታ ናት። ጓደኝነቷ ዲቦራ ለኤልሻዳይ ከሆነች ኤልሻዳይ ለቤታ ካማችላት ለምን ቁጭ ብላ ወሬ አትኮመኩመው? ገባችሁ? ከሃዲዋ ዝጋ ኤልሻዳይ ናት። ለምን ለበዛ ሰዓት ለቤታዊ ለባቢሎን ጓደኛዋ ካልነበረች ስለ ዲቦራ የምታወራላት እሷ ናት። እሷ ደግሞ ቁጭ ብላ ትሰማለች። ወሬ ደስ ይላል። ይህ ዛሴት ጋይስ ይሄ ኪዱ ምናምን አቦ ግን ጃኒ በጣም ነው መሀላቸው የገባች። ጎንደር የእውነት ምስኪን በእናታችሁ ሺት እና ማለም ምናምን ነገር ግን ሄጄ ዲቦራን ይቅርታ ጠየኳት። ህሊናዬ ስላልቻለ አለቀ። ከዛ ምን አለች መሰለክ? የዲቦራ መልስ ነው እውነቱ የምነግርህ። ኤልሻዳይ እንደውም ኤልሻዳይ አንቺ ኤልሻዳይን ትያለሽ፣ ይሄ ሁሉ ነገር አማንሽ እያልን ለምረው ኪዱ ላይ የምትናገሪው አልኳት። ኪዱ ያማችሽንም እስኪ ተናገሪ፣ ያወራችሁን ከኤልሻዳይ ጋር ተናገሪ አለች። ሻዳይ ለኔ ነግራኛለች አለች። ማ ዲቦራ ኪዱ አምታኛለች አልኳትኝ። አዎ በጭራሽ አታማኝም፣ ኢትዮጵያ ነበረች። ኪዱ አታማኝም፣ አምታሻለች ጠይቂ አለች። ኪዱን ስጠይቃት እኔ አላማውሽም አለ። እኔና ኪዱ እንዴት እንታርጋለሽ ብለን ተጣላን። ኢትዮጵያ እያለች ገባ ካረ ጋይስ እነዚህ በእድሜም ስለሚመጣጠኑ ይቻቻላሉ። ጃኒ ነው ያለም እንትና ወጣትነቷም አለ ምናምን አይደል? ወስደው እንትን አረጓት፣ በሳንዱሽ አረጓት። ገባችሁ? ጸጉሯን እያሻሹ ሳንዱሽ ነው ያረጓት። ፕራይቬት ቤት ውስጥ ፕራይቬት ሩም ነበር የያዙት። እዛ ተቀርቶን የተላከልኝ አለች ኮሶ። በመሃል ላይ ኤልሻዳይ እንዳትቀረጹት ነበረ። ማን ነው ታዲያ የቀረጸው? በዛ መሃል ኪዱ። ለምን ኪዱ፣ ኤልሻዳይ፣ አዶናይ፣ ጃኒ ነበሩ። ጃኒና እንትና አዶናይ እየተጨቃጨቁ ነው። ኤልሻዳይ ኧረ እንዳትቀረጹ ብሎ እየተሯሯጠች ነው አይደል? ማን ነበር ታዲያ ያልተሯሯጡ? እቺ 13 ኪሎ አይደል? እቺ ድንክ ነበረች። ዛሴት እርስ በራስ በእድሜም ስለሚመጣጠኑ ይቻቻላሉ። ግን ልጅቷን እንዴት አያችሁ? ጫጫ ሲጫወቱ ሄደን ጠየቅናት፣ ቡና ፈላንላት ምናምን ይላሉ። እንዴት አይምሯን እንደበጠበጡ ሄዶ ቼክ ማድረግ አለባችሁ። የጀመሩትን ሰው ልጅ ወደ ህይወታችሁ የሚመለሰው እንደገና ሊጨርስ ነው። እንዴት አድርጎ እንደሰበረ ላይ ነው የሚፈልገው። እንደዛም ሆኖ በቅርብ መሆን ይፈልጋል፣ ሊርቅም አይፈልግም። ምክንያቱም በቅርብ ሆኖ ነው አንተ ማየት ያለበት። ብሎክ ተደራረግም ማለት ነው እኔና ኪዱ። ከዛ ዲቦራን ጠየቅኳት። ዲቦራ ምን አለች? እንደውም ዲቦራ አልነግርሽም ትጣላለች፣ አልፈልግም ግን ራሷን በራሷ ጠይቂያታለች። ግሩፕ ተከፈተ ለ4 ምንድን ያወራሽ ብዬ ነገርኳት። ጠየቅኳት ማለት ዲቦራን ስለኔ ምንድነው ኪዱ ያወራችሁ? ተጨቃጨቅን በመሃል ኪዱና ዲቦራ ተሰዳደቡ። ኤልሻዳይና ምረው ኪዱና ከላይ ጻፉልኝ እንትን አታርጉ። አቦ ዝም ብለሽ ወደ ኪዱና ዲቦራ ተጣሉ፣ ለገስት ላይ ማለት ነው። ገብቷላል? እዛ ግሩፕ ላይ ተጣሉ። ሲጣሉ ተበታተንን ማለት ነው። ወይ ኤልሻዳይና ኪዱ ጃኒ ላይ እንደዚህ የማያረጉበት ምንም ምክንያት የላቸው። ባህሪያቸውን እዚህ ላይ ታዩ ሲነጋገሩ ዝም በሉና
እንደወጡ 8 ሰዓት ቁጭ ብለው ሲያሙ ነው የሚውሉት። ሲያሙ የዲቦራ መታማት እንግዲህ አላማውም አላለችም። ራሷ ኤልሻዳይ ትላለች እኔ እንደኔና እንዳንቺ ሄለ ወርቅዬን ቀኑ ሙሉ ሲያማ የሚውላል እንዴ ብላ ስትነግራት ነበር። ገባችሁ? እንግዲህ ዲቦራ በዛ ዘመን የባቢሎን ግንብ ጓደኛ ካልነበረች ጓደኝነቷ ከኤልሻዳይ ጋር ከሆነች ወሬውን የምታቀርብላት ማናት? ኤልሻዳይ ማለት ነው። እና ወሬው የሚቀርብለት ሰው ቁጭ ብሎ ለምን አይኮረኩምም? እሺ ብለህ ነው እንጂ የምትሰማው። አላማውልሽም አላለቻትም። ይኸው እዚሁ ጋር ያለችው እናማለን ያ እኔ ጓደኛ አይደለሽም ወሬ ከቀረበልኝ ለምን ነው ቁጭ ብዬ ማልሰማው አለቻት። ጓደኝነቷ ለኤልሻዳይ ነው። ገባችሁ? ያ ምስኪን ናይ ኤልሻዳይና ኪዲ ናቸው ጃኒን መከሯን ያሳዩት። ይሄ ጎንደር ነው ጋይስ ታክቲክ የሰራባት። ሊያ ኮሶ ታክቲክ ተጫውተባታል። የተደረገውን ነገር አታውቂም ወይ ምናምን ስትባል እሱን ምን ያህል እንደምታውቅ ለመናገር ስትል ሳታውቀው እነ ኪዲ ቪዲዮን ቀርጸው እንደላኩላት ተናገረች። ገባች? ተናገረች። ፕራይቬት ሩም ውስጥ ነበረ የተጣሉ። እሷ እንግዲህ እንዳትቀረጹ ብላ ስትሮሮጥ ያየችው የት ነው? ቪዲዮ በተላከላት ቪዲዮ ላይ ነው ያየችው። ለኮሶ ለተከላከላት በተላከላት ቪዲዮ ላይ ሮጣ እዛ ፕራይቬት ሩም ውስጥ እንዳትሄድ ትኬታችሁ አሁን ነው በረራ ኑኑ ብለው ተጣድፈን ሻንጣችንን ይዘን ወጣን አለች። ከዛ አዲስ አበባ ከመጣች በኋላ ምንድን ነው የተፈጠረው? ምን ላይ መይደወለችው? ያንን ነገር ስታወራ እነ ኤልሻዳይን ጥያቄው ስለከተተ ቦሌ የሚባል ሪከርደር የነ ኤልሻዳይና የነ ኪዲ የነ ምናምን የነ ጃኒ ሪከርደር ከሊያን አከብራታለሁ እንደዚህ ነገር አልጠብቅባትም ሲል ውሸት ነው ብሎ መታ ያዋራች ልጅ እውነት መሆኑን መታ የነገረችኝ እሷ ናት ብላ መለሰችላት። ገባች? መለሰች። ለዛም ከቤተ ክርስቲያን እየተመለሰች መዝሙር እየሰማች